ፋኖ ህዝባዊ ድርጅት ብሎ የመጣው እስክንድር ነጋ አመራሩን ያነሱት ግን ያው ከፊትና ከጀርባ ሆነው ተናበው ነው የሚሰሩት። እኛ እስክንድርን ወይ ደግሞ ፐርሰናል የሆነ ጥላቻ የለብንም። ጥላቻም ኖሮብን አይደለም። ሚስታችንን አልቀማን ምንም ያደረገን ነገር የለም። አይዲዮሎጂው ግን አማራን የሚያሻግር አይደለም። አማራን ለዳግም ባርነት ሶስተኛና አራተኛ ጊዜ ለተሸወደው መንግስታቶችን እየመራ እየተዋጋ ፊት ለፊት አምጥቶ ስልጣን አልፈልግም እያለ እየተመለሰ የተሸወደዋን አማራ ድጋሚ ለባርነት አጋልጦ ድጋሚ እህቶቻችንን ድጋሚ ለኢኮኖሚ ጄኖሳይድ ድጋሚ የአማራ እህቶቻችንን እንደወልዱ ለማድረግ ያቀደ ነው። ይሄን ደግሞ ህዋት ድጋሚ መጣ ማለት በዚህ ሆኖ አማራ ከምድረገጽ ይጠፋል። ከ50 ዓመት በላይ አይኖርም። ይሄንን እንድታቁልን እንፈልጋለን። ሱዳን አሰፍስፎ እየጠበቀ ነው። አልፋሽጋን ይወስዳል። ወልቃይትን ኦሬዲ ፕሪፔር አድርጓል። ደመቀ ዘውዱ ባለፈው የዛሬ ምናምን ወር እኮ የቲፒኤልኤፍ ወታደሮችን በፕሌን እኮ ተቀብሏል። አይተናል። ፎቶ እኮ አለን እኮ እያዘጋጀ ነው። የደሴው ነገር ሀፕን ይሆናል። ወልቃይትም ላይ የወልቃይቱ ያልነቀው አማራ አሁን አትንካብኝ እንደ መላካ አመልከዋለሁ ምትል በሞት በተኛበት ያርዱሃል። እንደማይካራ ተጨፈጨፋለ። የሱዳኑ ደግሞ 7 ኪሎ ሜትር ገብቶ አልባሽጋን እያረሰው ነው። ለመሬት ነው። በነገራችን ላይ it's all about resource. It's not about human. It's all about resource. ኦነግ ሸኔ ወሎ እያለ እየጠበቀ ነው። ደሴን እያለ እስክደክም እየጠበቀ ነው። አይኖርም። በቃ ቤት አማራ የሚባለው ዜሮ ገባ ማለት ነው። የጎጃምን ሀጫሉ እኮ ፊንፊኔ ኬኛ ሚሊኒየም አዳራሽ ላይ እኮ ጎጃም ጅሩ ሲል የነበረ እኮ ነው። ምን ሆነ? ክሌም ያደርጋል እኮ ጎጃም አይኖርም። ጎንደርም እንደዛው። ሸዋ ነው የቀረው አይደል? ሸዋ ደግሞ አጣየን አቃጥለውታል ከ3-4 የለም። ደራ ቤዝመንት አለው። የኦነግ ቤዝመንት ነው። ሱሉልታ ሙሉ ተቆጣጥረውታል። አማራ የለም። በውጭ ያለው ደግሞ እንደ ዘር ተፍቶ በዛው ባሪያ ሆነ ትሞታለህ። አለቅ። ይሄ እየመጣ ነው። ይሄንን የነቅቶ የማይጠብቅ አማራ ተደራጅቶ የማይጠብቅ አማራ ካለ በግዴታም ሆነ ወደ አንድ መተው አንድ አደራጃጀት ኖሯቸው ከአንድ ቦታ ሁሉ መግለጫም በነገራችን ላይ እነ መሳይ መኮንንም 10 መግለጫ ለምረው ለምንድን ነው በየቀኑ መግለጫ የሚሰጠው? ለጋዜጠኞቹ ገቢ ነው። ለጋዜጠኞቹ ዩቲዩብ እንዲጂታ የአማራ ህይወት ማለቅ አለበት። ኤቭሪዴይ ጋዜጠኛ ኮኛ ላንሰማ እንችላለን እኮ የፋኖ እኮ አመራሮች ተፈልገው ነው መገኘት ያለባቸው። ተለምነው ለነ ኢትዮ ፎረም መግለጫ ሲሰጡ ምን ማረጋገጫ ኖሮን ነው? ኢትዮ ፎረም እኮ ማለት እኮ ቲፒኤልኤፍ ማለት ነው። ያየሰው ሽመልስ ነው እኮ ያየሰው ሽመልስ ሸዋኔ ብሎ የሚበላ የቲፒኤልኤፍ በቲፒኤልኤፍ በገንዘብ የሚተዳደር አማራን የሚጸየፍ እኮ ነው። እኔም እስቲ ስሙት። በነገራችን ላይ የምታዝነው ደግሞ ኮሜንቱን ስታነብ ነው። አማራ ያሸንፋል ይላል። የእውነት የአማራ ድምጽ መስሎት እኔ እንደዚህ አይነት አማራ መስታየት ደነግጣል። አማራ ክልል ሲሆን እኮ በሁለቱም ወገን ኢትዮጵያኖች ተጎዱ ይላል። አየው አማራ ክልል ሲሆን ትግራይ ክልል ካወራ ግን ለ9 ሆኖ የአማራ ክልል ሆነው ደፍረዋቸው ምናምን ትግሬን ባንገቱን ትብለው ኢትዮጵያ አማራ ክልል ሲሆን ደግሞ ምን ያለ በሁለቱም ወገን ያጣነው ኢትዮጵያዊ ነው ይላል። አማራ ማለት አይፈልጉም። ከነዚህ ጋር ስምናደርገው ኮሙኒኬሽን እንዴት ነው? እነ በቃሉ መተው አሁንስ እነ ገዱን አቀርበው ገዱ ያየሰው እኮ ችግሩ ምን መሰል እናቱ እኮ ትግሬ ነው። ይሄን ታውቃለህ? ትግሬ ነች። እናቱ ትግሬ ናት። ትግሬ ነው በቃ አያውቅም። አንደኛ መጽሐፉ ላይ እሱ ሙቀት አለም የዋት ጀነራል ነው ጽፎ ሰጡት። ይሄን እኔ መረጃው አለ መጽሐፉ ላይ የጻፈውን አይታ በጣም ይገርም እኮ የውሸት ማአት ነው። የትግራይ ጀነራሎች ያሸከሙት ነው የጻፈው። ልክ እንደ ልደቱ አያሌው እንደ ሀያቸው ይልቁታል አራክፎ ይመለስ። ሌላ ፖለቲካ ወላቸው ቀጥ በቃ ትክክል። ልደቱ አያሌው ድራማውን መስራት ጀምሯል። አገር ውስጥ ሲሆን ካልወጣው ይላል። እኔኮ እንዴት አድርገው እንደሚንቁት አንተ እንዴት አድርገው እንደ አማራው እንደሚንቁት ልደቱ አያሌው አገር ውስጥ ሆኖ አላስወጣለኝ ወገቤን ያዘኝ አላስፈታሉኝ ሲል ነበር። መጣ ደግሞ በነገራችን ላይ መከልከል እሱ ኢትዮጵያዊነት ዜግነቱን እስካልቀየረ ድረስ ኢትዮጵያ ሄዶ ሊከለከል የሚችለው ኢትዮጵያ ኤርፖርት እሱንም በኢትዮጵያ ባለስልጣናት ከመንግስት ጋር ስለሚሰሩ ሊያስገቡት ይችላሉ እንጂ እዚህ እኔ መጀመሪያ ስሰማ እንደዚህ አይነት ነገር ሰምተን አናቅ። ምክንያቱም ፓወር
መዘዋወር የለውም። ትኬትን ያል ቦርዲንግ ፓስን ያል ቪዛን ያል ያስገባል። አለቀ። ምንም መብት የላቸውም። ማን ከለከለ? እንዴት መብት ያላቸው? እዚህ እኮ ዴልታ ማለ ስንት እኮ አሉ እኮ መከልከል አይችሉም። ልትከለከል የምትችለው የምትገባበት ሀገር እሱንም ዜጋ ካልሆንክ ወይ ደግሞ በግሪን ካርድ የምትንቀሳቀስ ከሆነ ዜጋህን እስከቀየርክ ድረስ መመለስ ይችላል የኢትዮጵያ መንግስት። በቃ አልፈልግም ልልሽ ማድረግ አይችልም። ግን ልደቱ አያሌው ድራማውን እየሰራ ነው። ለምን ካልከኝ እነ ገዱ እየመጡ ነው አሁን ገዱ ያን ሲያሞግሳል ሰሞን በሚዲያ ሀብታሙ አያሌው ቀርቦ ሰምተዋል አይደል? ይኸውልህ ኤርሚያስ ዋቅጅራ ሀብታሙ አያሌው ልደቱ ሰብስቧቸው ዙም ሚቲንግ ላይ የዛሬ ወደ ሀገር ቤት ከመግባቱ በፊት ልግባ ምናምን እያለ ከመጮሁ በፊት ሀብታሙ አያሌው ጠያቂ ማንን ልደቱ አያሌውን ጠያቂ ሆኖ እንዳለ ተስማምተው ነው የሚሰሩት። ገዱ እንዳልከው ይኸውልህ ንቆናል። በቃ ምንም እንደማናመጣ ያውቃል። በግራዋ ሰምቶ በገድ እንደማይለን የበቀል ሰው እንዳልተፈጠረ ወኔ ያለው አማራ እንዳልተፈጠረ አህያ እንደሆነ ይኸው መጥቶ እኮ በኮንፊደንስ እኮ ነው። እኔም በአዴን የምትሉኝ ማን በአዴን ያልሆናል? ግንቦት ሰባት አለ፣ አዲሱ ላይ ኢዜማ አለ፣ ኢህአፓ አለ፣ መኢአድ አለ ብሎ እኮ የነገረ ሰውዬ ይሄ ሰውዬ ከማጋ ይሰራል። እኔ እኮ ከኢትዮ 251 ዘመነ ካሴን ያገኛል፣ ባየቀናውን ያገኛል፣ እንዳለን የአማራ ፋኖችን ያገኛል፣ ያስበሏቸዋል። አለቀ በቃ። እየተናፈሰለት ነው። ከዚህ በፊት ልደቱ አያሌው 6 ወር በፊት አገር ቤት ልገባ ነው አለ። ያንም ተቃጥሎበት ነው ቪዛው 6 ወር አራዘሙለት። አሁን ደግሞ ጠየቀ በጠበቃው። ምን ብያችሁ ነበር? ይሄ ሰውዬ ቪዛ እንደገና በጠበቃው ጠይቋል። ከተፈቀደለት ምክንያት ያመጣና ይቀራል። ካልተፈቀደለት ግን ወደ አገር ቤት ወደደም ጠላም ስለሚጠረዝ ይሄዳል ብያቸዋል። ምንድነው ያደረገው? ተፈቀደለት። ሲፈቀድለት ምን አለ? ወደ ኢትዮጵያ ለመሄድ ተከለከልኩ። ማን? አሜሪካ ከለከለች። ዛሬ ደግሞ ምን አለ? አየር መንገዱ ከለከለኝ። ከዛ ብሩኪባስ የሚባል ጉራ ዶክመንት ራስ ገዱ አንዳርጋቸው ፎቶ ለብሰው ቪዲዮ እየቀረጹ አይታችሁታል። ተከለከልኩ ምናምን እያለ ማለት ነው። ተቀነባብረው አንደኛው ሀብታሙ አያሌው እኮ ነው። ሰው አላወቀውም። ያንን እኮ ኮፍያ አድርጎ የተደበቀው እኮ ሀብታሙ አያሌው የሚቀርጸው እንደዚህ። ብሩኪባስ ከማዶ ላይ አለ። ካየሹ በደንብ አስተውዩ። ዛሬና ልደቱ አያሌው ድራማ ሲሰሩ ነው ያሉ። በመሰረቱ የኢትዮጵያ አየር መንገድ ፖሊስ አይደለም፣ አቃቢ ጋልም ዳኛ አይደለም፣ መከልከል አይችልም። የኢትዮጵያ አየር መንገድ ትኬት ይሸጣል። ፓስፖርት ካለ ቪዛ ካለ መሸጥ ነው። ትኬት የቆረጠ ሁሉ ይጓዝበታል። የኢትዮጵያ አየር መንገድ አይደለም። የአሜሪካ ዩናይትድ ኤርላይንስ፣ አሜሪካን ኤርላይንስ እንደ ኤሚሬትስ and so on የአምስተርዳሙ ሉፍታንዛ they don't have right። የአየር መንገዱ ትኬት ካለ በስነ ስርዓት ጭኖ መሄድ ነው። የኢትዮጵያ አየር መንገድ ሆነ ሌሎች ልደቱ አያሌውን የመከልከል ስልጣን የላቸውም። ይሄ ዓለም አቀፍ ህግ ነው። የሚከለክለው ማን ነው? የአቪዬሽን የሴኩሪቲ ዲፓርትመንት ብቻ ነው። የአይኪዮ ህግ ይከበራል። ለነገሩ ወያኔዎች የኢትዮጵያ ሲቪል አቪዬሽን ባለስልጣን ያለውን ህግ አንስተው የአቪዬሽን ሴኩሪቲን በሀገር ውስጥ ደህንነት አድርገውታል። ለምን? የኢትዮጵያ ኤርፖርት ድርጅት ብለው አንድ፣ አቪዬሽን ብለው ተቆጣጣሪ ድርጅት ብለው ሁለት፣ ማሰልጠኛ ምናምን እያሉ መዝረፊያቸው ማለት ትግሬዎች ከህግ ውጭ እኮ ነው። የኢትዮጵያ ሲቪል አቪዬሽን ባለስልጣንን ኃላፊነት የዓለም አቀፍ አይኪዮን ህግ በመጣስ የመጀመሪያው ወንበዴ ትግሬ የአቪዬሽን ሴኩሪቲን በኢሚግሬሽን እና ደህንነት ባለስልጣን ስር ያደረገ ስልጠና ማዕከሉንም ኮቴብ የወሰደ መጠየቅ አለበት። የአይኪዮ ባለስልጣናት መከሰስ አለባቸው። ለዚህ ለአይኪዮ መከሰስ አለበት የኢትዮጵያ መንግስት ራሱ። ከአይኪዮ ህግ ውጪ
የኢትዮጵያን ሲቪል አቪዬሽን የሚያዝዘው ኦል ኤሪያ ፓስ ጨምሮ እስከ አውሮፕላን መግባት እሱ ነው ማዘዝ ያለበት። ይሄንን ስልጣን ነጥቀው ወርቅ እንዲያሸጋግሩ አልማዝ እንዲያሸጋግሩ የፈለጋቸው ትኩስ ስጋ እንዲሉ እንጀራ እንዲጭኑ ጫት እንዲጭኑ ማንንም እንዳያቸው የአይኪዮን የኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን ሩልስ ኤንድ ሬጉሌሽን ካንስል አድርገው የኢትዮጵያ ሲቪል አቪዬሽን የህግ አካሉን ገፈው ትግሬዎች የኢትዮጵያ ቦርደር የሆነችውን ምንድናት ወደብ አንድ ወደብ ነው ያለን እሱም ቦሌ ነው ያችን ወደብ አጣበው ሸቀጥ ያስገቡባታል ጫት ይጭኑባታል ወርቅ በፀጉራቸው ትልቅ አርገው ቁንዳላ አስመስለው ከማውጣት አልፈው የሚጠፈጠፍ ወርቅ ባላሙዲ በኩል እንግዲህ ወርቅ ሲጫን የሀገር ውስጥ ደህንነት ንግድ ሚኒስትር የኢንዱስትሪና ልማት ምናምን የፌደራል ፖሊስ የፌደራል አቃቢ ኦዲተሮች እነዚህ ሁሉ መጥተው ምን ያህል ወርቅ በኪሎ ተመዝኖ ይፈራረሙበታል ለብሔራዊ ባንክ ይላካል ትግሬዎች ግን አላሙዲ ሲጭን ለምሳሌ 30 ኩንታል ከጫነ ወርቅ ተመልከቱ አይፈርሙ ይደውሉና በቃ ዝም ብላችሁ ጫርጫር አርጉት እናንተ ካያችሁት ትግሬዎች 150 ኩንታል ይጭናሉ እኔ ባይናችን ያየነው እኮ ነገራችሁ ለዛ እኮ ሰራ ነበር 150 ኩንታል ሚድሮክ ነራሳው በሚድሮክ በኩል የሚወጣው ማድረስ ወደ ሲንጋፖር እኮ ነው 150 ኩንታል ይጭናሉ በሆነ ወር ላይ አጠራቅሞ 150 ኩንታል ይጭናል አላሙዲ የሚተላለፈው ግን 30 ኩንታል ተጭኗል እመኑም አትመኑ ትግሬ በዚህ ተዛርፏል እንዴ ስለዚህ ልደቱ አያሌው የትኛው ህግ ነው የከለከለው የአይኪዮ ህግ ነው የሴኩሪቲ ህግ ነው የትኛው ህግ ነው ልደቱ አያሌው የኢትዮጵያ አየር መንገድ ወይም አየር መንገዶች አልከለከሉትም የመከልከል መብት የላቸው ማንንም ነው የሚያታልል ማይም ናቸው ብሎ ነው እንጂ እኮ ፕሮግራሙ ራሱ ገብተ ቲኬቱ ኦንላይን ቡክ ስታረግ ፓስፖርት ቁጥርን ፓስፖርትን ይጠይቃል 150 ኪሎ ግራም ምን እኮ 150 ኩንታል ለማለት 30 ኩንታል ነው የሚያልፍ ይሄን ያህል ወርቅ እንደሚያልፍ አታውቁ በሆነ አመት ላይ ተሰብስቦ 30 ወይ 25 ኩንታል አለፈ ነው የሚባል ለንገር አሁን አዲሱ ስብሐት ነጋ የነመለስ ዜናዊ የናባይ ፀሐዬ እነዚህ ጀነራል ጻድቃን የተባሉ ነው የሚከፋፈሉት አዲሱ ሲንጋፖር የአፍሪካ ወርቅና ማዕድን የሚዘዋወርበት ዱባይ ነው እንድታውቁት ዱባይ ለዚህ ፐርፐዝ የተፈጠረች ከተማ ናት ቀጥል ልንገርሽ ልደቱ ማን የጎንደር እኮ በጣም ይሄን ፋፍዴን ብቻ ነው እኮ መቃወም ያለበት ፋፍዴን ወይም ደግሞ የአማራ ፋኖ ህዝባዊ ድርጅት አፋሕድን የሚመራው እኮ አሁን ደመቀ ዘውዱ ነው ደመቀ ዘውዱ የተባለ ትግሬ ተጋዳ ላይ ሆኖ ተማርኮ እኮ እንደነባጫ ደበሌ ያልመጣ እየተዋጋ የመጣ ሻቢያንና ህዋትን ደግፎ ጎንደርን እየገደለ ወልቃይትን እየጠረገ የመጣ ከርስታይ ተስፋዬ ጋር እየገደሉ ነው የመጡት አባቱ ራሱ ወጥቶ ምንድነው ያሉት ወጥተው አጋሚዎች ነን ትግሬዎች ነን ለመቀሌ ፖሊስ ኃላፊ ነበር አንዴ እንደነደማመጥ እናሰጣቸዋለን የመቀሌ ፖሊስ ኃላፊም ነበር የሚለው ነው ይድበት ብዬ ነው ከታይ ጻፍልኝ ከታይ ጻፍ ከታይ ከመጻፍ ይችላል ያ ያለው ስለዚህ ደመቀ ዘውዱ የትግራይ ፖሊስ አዛዥ ነበር አንደኛ ህወሓት ትግሬ ካልሆንክ በትግል መስመር አታሳትፍም እኛ ጋር 6 ምንድነው እስከ 1.5 እኮ ሚሊዮን ይኖራሉ እኛ ግን አንድ ሰው እንኳን መቀሌ መኖር አይቻልም ስለዚህ አባቱም ትግሬነን እያሉ አማራ እንዴት አልክ አዋረድከን ያሉት